ቦምቡ ሊፈነዳ ነው። ተንጠርጣሪው እንዳይጎዳ እኔና አንቺ እንውጣ። ጎሽ ውሃ መጣሽላት? ለኔ ነው ማዬ። ለማን ፈልገውት ነው? ለወልድዬ ልሰጠው። እሱ አይፈልግም። እንዴት አወቅሽ? የሰው ልጅ ልቡ እንደተሰበረ አፒታይቱ ቁልፍ ይላል። ከዛ ምግብ የመብላት አምሮቱ ይጣፋል። በዚህ ሰዓት ወንደሰን አየር እየሳበ ያለው ራሱ ግዴታው ስለሆነ ብቻ ነው። ይሄ ሁሉ ነገር እንዴት ልታውቂ ቻልሽ? ዩቲዩብ የሚባል ነገር አለ። ወጤ እስኪፈላ ድረስ ዓለም እንዴት ሰነበተች ብዬ መረጃ እመለከታለሁ። ዛሬ ታባቷ ሄዳ ነው። ማ ስሟን መጥራት አስጠላ። ዝም ብለሽ የተጠየቅሽውን ለምን አትመልሽም? የታባቷ ሄዳ ነው? ጠዋት ከወንድሟ ጋር እንደወጣች አልተመለሰች። ያቺ የተረገመች እናቷ ጋር ሄዳ ይሆናል። እና ቤቱን ትተሽላቸው መጣሽ? ምን ማድረግ ነበረብኝ? መፋለም ነበረብሽ። መፋለም እንዴ? ልፍስፍስ ፈሪ ሆነሽ እንድታድጊ ነው ያሳደግኩሽ? አይደለም። ታዲያቺ ልትሞት አንድ አመት የቀራት አሮጊት እና ያ ጀዝባ ልጇን ፈርተሽ አይንሽን አጥሽ ትመጫለሽ እንዴ? እማዬ አልሰማሽኝም እንዴ? አወቀብኝ እኮ ነው ያልኩሽ። ታዲያ ያወቅብሻል። ሴትነትሽን ተጠቅመሽ ሐሳቡን አታስቀይሪው እንዴ ብላ። ጥሩ ሰዎች ልክ እንደ ወይን ናቸው። መልካም ሰዎች፣ ቅን ሰዎች፣ ደግና ጥሩ ሰዎች ልክ እንደ ወይን እያደር ይጣፍጣሉ። ከጎን ሆነው ይናፍቃሉ። ሲርቁ በትዝታ ደጋግመው ይታወሳሉ። መልካም መሆን ያልጠቀመ ክፉ መሆን በፍጹም ሊጠቅም አይችልም። መልካምነት ለራስ ነውና ምርጫችን መልካምነት ይሁን። መልካም ስራችን ያላስከበረን መጥፎ ስራችን መቼም ሊያስከብረን አይችልም። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንዲሉ ሁሉም ተግባራችን መልካም ባህሪያችን ጥሩ ይሁን። የስብዕናችን ዋጋ ተረድተን ቅንነት መገለጫችን ይሁን። እንደ ወይን እያደር የሚጣፍጡ ሰዎች ባህሪያት ከብዙ በትንሹ ላካፍላችሁ። አንደኛ፣ በሰው ስህተት አይማረሩም፣ አይፈርዱም፣ አይወቅሱም፣ ይረዳሉ እንጂ ከጥፋት እንድትማር ያግዙሃል እንጂ። ፊታቸው አያዞሩብህም፣ ደጋግመው ይቅር ይላሉ እንጂ መቼም አይናደዱብህም። በደልን ይረሳሉ እንጂ ቂም አይይዙብህም። ሁለተኛ፣ በፈተና ሰዓት እንኳ ዘና የሚያደርጉ ሰዎች ናቸው። በተለይ እጅግ በተከፋ ጊዜ የእነርሱን መልካምነት ስታስብ ፊትህ በፈገግታ ተሞልቶ ጭንቀትህ ይቀላል። ምናልባት የሚያስፈልግህን የእነሱን እቅፍ ብቻም ሊሆን ይችላል። ሶስተኛ፣ በሌሎች ስኬት ይደሰታሉ። በስኬት የመጀመሪያ የደስታ ተሳራፊዎች ካንተ በላይ ውስጣዊ በደስታ ይሞላል። በደስታ ሰዓት ቀድመው አበባ ይዘው የሚቀርቡ ቅን ሰዎች ናቸው። አራተኛ፣ ጀግናና ሩህሩህ ልብ አላቸው። በእምነታቸውና በክብራቸው አይደራደሩም። የሰውን ክብር አይነኩም። ለሰው የሚጠነቀቁና ሰውን የሚያከብሩ ልዩ ፍጥረቶች ናቸው። ለዚህም ነው በሰው የማይፈርዱና ተበድለው ብዙ ጊዜ ልባቸው የማይሰበረው። ሁሉን ከኔ ይቅር ብለው ሌሎችን እድል የሚሰጡ ናቸው። እንባቸውን በትራሳቸው የሚደብቁ ደህና ነኝ የሚሉ ደጋግ ሰዎችም ናቸው። አምስተኛ፣ ለወዳጅ ዘመዶቻቸው ፍቅራቸውን፣ አክብሮታቸውን ለመግለጽ አይሰስቱም። ሁል ጊዜ ከአንደበታቸው መልካም መዓዛ ያለው ንግግር ይፈልቃል። ክፉ አይናገሩበትም። ስድብና ቁጣን፣ ኩርፊያና ግልምጫ እንዲሁም ንቀት አያውቁም። ስድስተኛ፣ ለሌሎች ማሰብ መረዳት የተለመደበት ነው። በሚያስፈልጉ ጊዜ ሁል ጊዜ ከጎን ናቸው። የሌሎችን ስህተት መቁጠር ሳይሆን የተጣመመን አቅንተው
የጎበጠን አስተካክለው በጎደለው ሞልተው የተበላሸውን አጽድቀው ሐሚያን እንጂ የሚያማርሩ አይደሉም። 7ኛ በራሳቸው ችግር ብቻ አይነዘንዙም። ለሆነው ላልሆነው ሰው ማስቸገር አይፈልጉም። ሽመኞች ናቸው። ችለህ በፍቃድ ስታግዛቸው እንኳ እንዳስቸገሩ ይሰማቸዋል። ውለታን አይረሱም። ለትንሹ መልካም ስራ ትልቅ አክብሮት አላቸው። አመስጋኝ ናቸው። ይህ ነው ጥሩ ወዳጅ የሚያደርጋቸው። 8ኛ ለወዳጅነት ዋጋ አላቸው። ከብዙ መልካምነትህ ለትንሽ ስህተት ዋጋ አያስከፍሉህም። እንደውም ከብዙ ስህተትህ ትንሿን መልካምነትን አይተው በአንተ ተስፋ ያደርጋሉ። በማይረባ ነገር ሁሉ ጸብ የሚያነሱ ጅሎችም አይደሉም። ማንንም ከማንም ጋር አያነጻጽሩም። ሰውን በሰውነቱ ብቻ ያከብራሉ። ፈጣሪ ለሁላችንም ቅን ልብ ይፍጠርልን፣ ከደጋጎቹ ጎን ያድርገን። እስኪ ለእናንተም መልካም ሰው ሸር አድርጉ።